ተራ ሽማግሌ ነው ብለው አጉል ተሳፈጡት። ግን ያላወቁት ነገር ቢኖር ተራ ሽማግሌ ብለው የናቁት ሰው ጡረታ የወጣ የተጨበጨበለት የአሜሪካ ወታደር እንደነበር ነው። ታሪኩም የሚጀምረው በሐሺሽ ንግድ አንደኛ ደረጃ ላይ በምትቀመጠው ሀገረ ሜክሲኮ ሲሆን ሚጉኤል የተባለን ከናቱ ጋር የሚኖር ልጅ እያስመለከተን ነው። አንድ ቀን የሮዛ ወንድም የሚሆነው ካርሎስ ደውሎ በሜክሲኮ የሚገኙ አደገኛ ማፊያዎች ሊገሉት እያባረሩት እንደሆነ ገልጾላት ጊዜ ሳታጠፋ ለአደጋ ጊዜ ያስቀመጠውን ገንዘብ ይዘው እንዲያመልጡ ያዛቸዋል። ካርሎስም ስልኩን እንደዘጋ በማፊያዎቹ ይያዝና ወደ ላይ አስረው ደብድቦ ካሰቃዩት በኋላ ቪክተር የተባለ ርህራሄ የሌለው የማፊያዎቹ መሪ ካርሎስን ተኩሶ ይገላግለዋል። ቪክተርም የካርሎስን ስልክ ከወደቀበት አንስቶ ብዙ ጊዜ ከሮዛ ጋር እንደተደዋወለ ሲመለከት ምናልባትም ካርሎስ ከኔ የተበደረውን ገንዘብ ሮዛ ጋር ደብቆት ይሆናል ብሎ በማሰብ እነ ሮዛን ተከታትሎ ገንዘቡን ለማስመለስ ያቅዳል። በሌላ በኩል ጂም የተባለን ጡረታ የወጣ ወታደር በአሜሪካና በሜክሲኮ ድንበር አካባቢ ትንሽ መሬት ስላለችው እሷንም እያረሰ የሚተዳደር ሰው እንመለከታለን። አንድ ቀንም ጂም በህገወጥ መንገድ ሐሽ ወደ አሜሪካ ድንበር ሲገባ ተመልክቶ ለድንበሩ ጠባቂዎች በመደወል ያሳውቃቸዋል። ድንበሩንም እየተዘዋወረ ሲቃኝ አንድ ክፉኛ የተጎዳ ሰውን ለመሞት እያጣጣረ ይመለከታል። ለሰውየው ውሃ ካጠጣው በኋላ ያለበትን ቦታ ለድንበር ጠባቂዎቹ በሬዲዮ በመንገር ወደ ቤቱ ከውሻው ጃክ ጋር ይሄዳል። ቤቱ እንደደረሰም የተበደረው የባንክ ድርጅት ባንከር ወደ ጂም ይልክና ባንከሩም ለጂም ያለበትን ዕዳ የማይከፍል ከሆነ በ3 ወር ውስጥ ቤቱም ሆነ የእርሻ መሬቱ እንደሚወረስ ይነግረዋል። ጂም በዚያ አጣብቂኝ ውስጥ የገባው ሚስቱ ታማ እንደሆነና እሷንም ለማሳከም ሲሆን በሚያሳዝን ሁኔታ ግን ሚስቱ ስትታከም ቆይታ እንዳልተረፈች እንረዳለን። ጂሚም ቤቱና የእርሻ መሬቱ በባንክ እንዳይወረስበት ተጨማሪ ገንዘብን ለማግኘት ስራ ለመፈለግ ቢወጣም ግን እድሜው ስለገፋ ምንም አይነት ስራ ሳያገኝ ይቀርና የነበሩትን በግና ፍየሎች እንዲሁም ሌሎች ከብቶችን ለመሸጥ ይገደዳል። የነበሩት ንብረቶችን ሁሉንም አንድ ባንድ ቢሸጣቸውም የነበረበትን ዕዳ ግን ሊሸፍንለት አልቻለም። ቀኑን ሙሉ ገንዘብ ሲያፈላልግ ውሎ ጭንቀቱን ለማስለቀቅ በአቅራቢያው ወደሚገኝ መጠጥ ቤት ይሄዳል። በመጠጥ ቤቱም ሳራ ከተባለች በድንበሩ አካባቢ እንደ ተቆጣጣሪ ከምትሰራ ልጅ ጋር አብረው መጠጥ ይጠጣሉ። ጂም ለሳራ በዕዳ ውስጥ እንደተዘፈቀና በሕይወቱ ላይ ተስፋ እየቆረጠ እንደሆነ ይነግራታል። ጂምም ሰክሮ መንቦጫቦች ሲጀምር ሳራም መጠጡን ታስቆመውና ወደ ቤቱ በመኪናው ወስዳው እንቅልፉን ታስተኛዋለች። በሌላ በኩል ሮዝና ሚጉኤል ከቀናት ጉዞ በኋላ የአሜሪካ ድንበር ላይ ደርሰው አጥሩ ላይ ትንሽ ቀዳዳን አግኝተው ወደ አሜሪካ ድንበር ይገባሉ። ጂምም ድንበሩን ተሻግረው ሲገቡ ተመልክቷቸው ስለነበር ያስቆማቸዋል። ሮዝም በፍርሃት የሜክሲኮ ማፊያዎች እነሱን ለመግደል እያፈላለጋቸው እንደሆነ ለጂም በመግለጽ ጂምም ለደህንነታቸው ተጨንቆ ስለነበር ለድንበሩ ጠባቂዎች በመደወል ያሉበትን ያሳውቃቸዋል። ሁለቱ እየተነጋገሩ እያለም በቪክተር የሚመራ የማፊያ ቡድን ወደ እነሱ ይመጣል። ርህራሄ የሌለው ቪክተርም ጂምን ሁለቱንም አሳልፎ እንዲሰጠው ቢጠይቀውም ጂም ግን የሆነ ችግር እንዳለ ስላሰበ ሳይስማማ ይቀራል። በመሃላቸውም ግብግብ ይፈጠርና ቪክተርና ሰዎቹ ተኩስ ይከፍቱባቸዋል። ጂምም ከመኪናው ኋላው በመደበቅ አንዱን የቪክተር ሰው በጥይት መቶት ሮዝና ሚጉኤልን ወደ መኪናው ካስገባቸው በኋላ አካባቢውን ለቀው ይሄዳሉ። የማፊያዎቹ መሪ ቪክተር ወንድሙ በተኩስ ልውውጡ መሃል እንደሞተ ሲመለከት ጂምን የገባበት ገብቶ ለወንድሙ ለመበቀል ቆርጦ ይነሳል። በመኪናም እየሄዱ እያለ ጂም ሮዝ በተኩስ ልውውጡ ክፉኛ እንደተጎዳች ይመለከታል። ሮዝም የመጨረሻ እስትንፋሷን አሟጣ ለጂም ትንሽ ወረቀት ተሰጠውና ሚጉኤልን ወረቀቱ ላይ ባለው አድራሻ እንዲያደርሰው ቃል ታስገባዋለች። በተጨማሪም ሮዝ ማፊያዎቹ ሚጉኤልን ካገኙት እንደሚገሉት ነግራው በሚያሳዝን ሁኔታ ሮዝ ታርፋለች። ቆይ እስካሁን ድረስ ከቆያችሁማ ታሪክ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ
እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ ፖሊሶች ወደ አካባቢው ይደርሱና ሳራህም ለጂም ሚጉኤል ደህንነቱ እንደሚጠበቅ ነግራው ጂምን ታሰናብተዋለች። በቀጣዩ ቀንም ጂም ከእንቅልፉ ሲነቃ የሜክሲኮ ማፊያዎቹን በመኪና ድንበሩን ሲያቋርጡ ተመልክቶ ለሮዝ የገባላትን ቃል አስታውሶ ወደ ጣቢያው እንደ ወፍ እየበረረ ይሄዳል። በጣቢያው ጂም ስለ ሚጉኤል አንዱን መርማሪ ሲጠይቀው መርማሪውም ቤተሰቦቹ ከሜክሲኮ ሊወስዱት እንደመጡ ይነግረዋል። ጂምም ነገሩን ስለጠረጠረ በመስኮት ሲያይ የቪክተርን መኪና ይመለከትና ወደ ሚጉኤል በፍጥነት በመሄድ ማንም ሳያስተውል ከጣቢያው ሚጉኤልን አሾልኮ ያስወጣዋል። ጂምም ሚጉኤልን ይዞ ከአካባቢው በመኪና ይሰወራል። ከጣቢያው ውጪ ሚጉኤልን ሲጠብቅ የነበረው ቪክተር ሚጉኤል በድጋሚ እንዳመለጠው ሲሰማ በጣም በመበሳጨት የጂምን ቤት ፈልጎ ጂምን ለመግደል ያቅዳል። በሌላ በኩል ጂሚ ወደ ቤቱ ተመልሶ የቀረችውን ገንዘብና የተለያዩ መሳሪያዎችን በመያዝ ሚጉኤልን ሮዝ ወደ ሰጠችው አድራሻ ለማድረስ ሲዘጋጅ ሚጉኤልን በመኪና ውስጥ እንደሌለ ተመልክቶ ሚጉኤልን መፈለግ ይጀምራል። ጂም ሚጉኤልን ብዙም ሳይርቅ አግኝቶት ቪክተር ካገኘው እንደሚገለው አስረድቶት ሚጉኤልን ወደ መኪና በማስገባት ወደ ቺካጎ መሄድ ይጀምራሉ። ቪክተርና የማፊያዎቹ አባላት ቀጥ ብሎ ወደ ጂሚ ቤት በመሄድ ጂም እንደሌለ ተመልክተው ቤቱንም መበርበር ሲጀምሩ ጂም ከአሜሪካ የተሸለመውን ሜዳሊያዎችን አግኝቶ ቪክተር ጂም ተራ ገበሬ እንዳልሆነና የተጨበጨበለት ወታደር እንደሆነ ይረዳል። ቪክተርም የሚፈልገውን መረጃ ከሰበሰበ በኋላ ቤቱንም ቤንዚን አርከፍክፎ ዶግ አመድ ያደረገውና ቦታውን ለቆ ይሄዳል። ጂምም መኪናው ነዳጅ ለመሙላት በአቅራቢያቸው ወደሚገኝ ነዳጅ ማደያ ያቆመና ወደ ቺካጎ የሚወስደውን ካርታ በመግዛት ነዳጁን ከሞላ በኋላ ክፍያውን በኤቲኤም ካርድ በመፈጸም መንገዳቸውን ይቀጥላሉ። ቪክተር በአሜሪካ የገነባው ትልቅ ሲስተም ስላለ እሱንም በመጠቀም ጂሚ የኤቲኤም ካርዱን በነዳጅ ማደያው ክፍያ ስለፈጸመበት እሱንም በመከታተል ጊዜ ሳያጠፋ ወደ ነዳጅ ማደያው ይሄዳል። በዛም ለምትሰራው ልጅ ስለ ጂም ሲጠይቃት እሷ ምንም እንደማታውቅ ብትነግረውም ርህራሄ የሌለው ቪክተር ግን በሽጉጥ እግሯን መጥቶ በድጋሚ ይጠይቃታል። እሷም ለህይወቷ ስለፈራች የሄዱበትን አቅጣጫ ብታሳየውም ቪክተር ግን አረመኔ ጨካኝ ነበርና ግንባሯን ብሎ ይገላግላታል። በሌላ በኩል ጂሚ መኪናው ይበላሽና በአቅራቢያ ወደሚገኝ ጋራጅ ወስዷል። መካኒኩም ዛሬ ስራ ጨርሰው ስለዘጉ ነገ እንዲመለሱ ሲነግራቸው ጂሚም አማራጭ ስለሌለው ሚጉኤልን ይዞ በአቅራቢያው ወደሚገኝ ምግብ ቤት ይሄዳል። በምግብ ቤቱም ጂም ሚጉኤልን የሜክሲኮ ማፊያዎቹ ለምን ሊገሉት እንደፈለጉ ሲጠይቀው ሚጉኤልም አጎቱ ካርሎስ ከማፊያዎቹ ጋር ግንኙነት እንደነበረውና ከነሱ ጋር በመጋጨቱ በአጎቱ ጥፋት ምክንያት ሊገሉት እንደፈለጉ ያስረዳዋል። ያን ምሽትም መኪናው ሲያሩና በቀጣዩ ቀንም መኪናቸውን ጋራጅ ወስዶ ካሰሩት በኋላ መንገዳቸውን ይቀጥላሉ። ጂምም በድጋሚ ኤቲኤም ካርዱን ተጠቅሞ ነበርና ቪክተርም ካርዱን በመከተል እነ ጂም ላይ በአቅራቢያቸው የሚገኝ ሙሰኛ ፖሊስ ይልክባቸዋል። ሙሰኛው ፖሊስም ጂምና ሚጉኤልን ያስቆማቸውና መኪናውን ሲፈትሽ ሽጉጥ ያገኛል። ጂሚም መሳሪያውን በህጋዊ መንገድ ከመንግስት እንዳገኘ ቢነግረውም ሙሰኛው ፖሊስ ግን ሳያዳምጡ ከመኪናው አስወርዶት ወደ ፓትሮል ውስጥ ይከተዋል። ጂምም ፖሊሱን ለቪክተር ሲደውል ተመልክቶ ከቪክተር ጋር እንደሚሰራ ስለገባው በፍጥነትም ከፖሊሱ መኪና በመውረድ ሙሰኛ ፖሊሱን ሰጥ ቢከፍሉ ነው ግን ሀገርን የከዳው ብሎ ሲጠይቀው ፖሊሱን በድንጋጤ ሽጉጥ ሲደቅንበት የጂም ውሻን ከመኪናው ዘሎ ሙሰኛ ፖሊሱን ይነክሰዋል። ጂምና ውሻውም አንድ ላይ በመሆን ሙሰኛ ፖሊሱን ቀጥቅጠው ይዘሩታል። ወደ መኪናውም ሮጦ በመግባት ቪክተር ሳይመጣ ቦታውን ለቀው ይሄዳሉ። ከትንሽ ቆይታም በኋላ ቪክተር ወደ ቦታው ይደርስና ሙሰኛውን ፖሊስ ጂም የት እንዳለ ሲጠይቀው ፖሊሱም ጂም እንዳመለጠው ይነግረዋል። በዚህም የተበሳጨው ቪክተር ሙሰኛውን ፖሊስ ቡም ግንባሩን ብሎ ይደፋውና ቦታውንም እየተዘዋወረ ሲቃኝ የነ ጂምን ካርታ ወድቆ ያገኛል። በሌላ በኩል ጂሚ መሳሪያ ወደሚሸጥ የድሮ ጓደኛው ሳም ጋር በመሄድ መሳሪያውን ከገዛ በኋላ ጂሚ
እርዳታ ለመጠየቅ ወደ ሳራ ይደውልላታል። ሳራህም በድንበር የተኮሰበት ሰው የቪክተር ወንድም እንደሆነና ቪክተርም ለበቀል እየፈለገው እንደሆነ በመግለጽ ሚጉኤልን ልዩ ጥበቃ እንደሚደረግለት ቃል በመግባት ሚጉኤልን እንዲመልስ ተጠይቋለች። ጂሚ እያቅማማም ቢሆን ሚጉኤልን ለመመለስ ይስማማል። ምሽቱን ለማሳለፍ ሆቴል ይከራያሉ። በእኩለ ሌሊት ላይም ጂሚ ሽንቱን ለመሽናት በሩን ከፍቶ ሲወጣ ቪክተርና ሰዎቹን ተመልክቶ ሚጉኤልን ከቀሰቀሰው በኋላ ቀስ ብሎ በጀርባ በር ያመልጣሉ። ከትንሽ ቆይታም በኋላ ቪክተርና ሰዎቹ ወደ ክፍሉ ቢገቡም ማንም ሳያገኙ ይቀሩና ሊሄዱ ሲዘጋጁ የጂም ውሻ እነ ቪክተር ላይ መጮህ ይጀምራል። ቪክተርም ውሻውን ተኩሶ ይገለዋል። ይህንን የተመለከተው ጂምም ዓለም ላይ አንድ ቀረኝ የሚለው ታማኝ ውሻ በመሞቱ ልቡ ክፉኛ ይሰበራል። ውሻውን ከቀበሩ በኋላ ጂም ለሳራ ደውሎ የሆነውን ሲነግራት ሳራም ልጁን ለፖሊሶች አሳልፎ እንዲሰጥ ብትነግረውም ጂም ግን በሐሳቧ ሳይስማማ ይቀርና ልጁን ለቤተሰቦቹ ለመመለስ እየሄደ እንደሆነ ሲያስረዳት ሳራም በሐሳቡ ትስማማለች። በሌላ በኩል ቪክተር ወድቆ ያገኘውን የነጂምን ካርታ ሲመለከት የነጂም መዳረሻ ካርታው ላይ ምልክት ተደርጎበት ስለነበር ቪክተርን ጊዜ ሳያጠፋ በቺካጎ ለሚገኙ ማፊያዎች በመደወል ጂምና ሚጉኤልን ተዘጋጅተው እንዲጠብቁ ያዛቸዋል። ሚጉኤልም ጂም መሳሪያ መተኮስ ሲለማመድ ተመልክቶ ሚጉኤልም ወደ ጂም መጥቶ እንዲያስተምረው ይጠይቀዋል። ጂምም መሳሪያ እንዴት እንደሚተኮስ ያስተምረዋል። በተጨማሪም ጂም እንዴት ቃላ እንደሚራገፍና እንዴት መሳሪያ እንደሚቀባበል ያሳየዋል። ሚጉኤልም ሲያድግ ለእናቱ ሮዝ ቪክተር እንደሚበቀል ሲናገር ጂምን በመግደል ውስጥ አይነት ደስታ እንደማይገኝ ገልጾለት ሮዝ ሕይወቷን አሳልፋ የሰጠችው እሱ እንዲተርፍ እንደሆነ ይነግረዋል። በቀጣዩ ቀንም ጉዟቸውን ይቀጥላሉ። ሁለቱ የቪክተር ሰዎችም የነጂሚን መኪና ከርቀት አይተው ስለነበር ለቪክተር ያሉበትን ቦታ ያሳውቁታል። ቪክተርና ሰዎቹም ጂሚን መከታተል ይጀምራሉ። ጂሚን መኪና መንዳት ላይ ጎበዝ ስለነበር የቪክተር ሰዎችን መኪና ያጋጨዋል። በድንገት ግን የነጂም መኪና መበላሸት ስለጀመረ ጂምን መኪናውን ትንሽ ቀደም ብሎ በማቆም መሳሪያውን ከመኪና ውስጥ በማውጣት የቪክተርን ሹፌር ተኩሶ ይገለዋል። ሹፌሩም ስለሞተ መኪናው በቀላሉ ይከሰከሳል። ከመኪናውም ቪክተርና ሁለቱ ሰዎች ይተርፋሉ። ጂምና ሚጉኤል ተያይዘው ወደ ተተወ ቤት ይሄዳሉ። በዛም ጂም ስናይፐሩን ካስተካከለ በኋላ አንዱን የማፊያዎቹን አባል ሲንቀዋለል ተመልክቶት ግንባሩን ብሎ ይደፋዋል። ሌላኛውንም ደግሞ በተመሳሳይ መልኩ ይገለውና ቪክተር ብቻውን ይቀራል። ቪክተርን በመደበቅ ወደ ቤቱ ቀርቦ ሚጉኤልን ከተደበቀበት ያገኘውና ሚጉኤልን እንደታጋሽ በመያዝ ጂምን መሳሪያ እንዲጥል ያዘዋል። ጂምም አማራጭ ስለሌለው መሳሪያውን ዝቅ ያደርጋል። ቪክተርም መሳሪያውን ለሚጉኤል በግዳት ይዞት ጂም እንዲገለው ያዘዋል። ሚጉኤልም መሳሪያውን ሲሰጠው ጂም ያስተማረውን በማስታወስ ከመሳሪያው ውስጥ ቀላውን ያራግፈዋል። ይህን የተመለከተው ቪክተርም ቀላውን አንስቶ ሊያቀባብለው ሲሞክር ጂምን በፍጥነት ቪክተርን ያጠቋል። ከብዙ ፍልሚያ በኋላ ጂም በጥይት ሆዱን ብሎ ቪክተርን ይዘርረዋል። በስተመጨረሻም ጂም ወደ ተባለበት አድራሻ ሚጉኤልን አድርሶት ሚጉኤልም ከቤተሰቡ ጋር ይቀላቀላል። ጂሚም ሚጉኤልን ከሰናበተ በኋላ ወደ ሀገሩ በሚሄድ ባስ ደገፍ ብሎ ተቀምጦ ሲሄድ እያስመለከተን ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሀሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።